አንድ ሲሆኑ ሶስት፣ ሶስት ሲሆኑ ደግሞ አንድ። ምን ማለት ነው? ምን ማለት እንደሆነ ማወቅ ትፈልጋላችሁ? ይሄን ቪዲዮ እስከ መጨረሻው ተከታተሉ። ሰላም ልጆች እንደምን አላችሁ? ይህ ደቂቅ ቲዩብ ነው። እንኳን ደህና መጣችሁ። በዚህ የዩቲዩብ ቻናል ለልጆች መንፈሳዊ ትምህርት፣ አስደናቂ ታሪኮችን፣ የሚያስገርሙ ትምህርቶችን፣ የመጽሐፍ ቅዱስ ትምህርቶችን የምናይበት የዩቲዩብ ቻናል ነው። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ጀምሩ። እሺ ልጆችዬ፣ ሚስጥረ ሥላሴ ሲባል ሰምታችሁ ታውቃላችሁ? ሚስጥረ ሥላሴ በቤተክርስቲያናችን የመጀመሪያውና ቀዳሚው ትምህርት ሚስጥረ ሥላሴ ይባላል። ምን ማለት ነው ሚስጥረ ሥላሴ? ዛሬ በሚኖረን የትምህርት ቆይታ በጣም በአጭሩ ምን ማለት እንደሆነ ሚስጥረ ሥላሴን እናያለን። ሚስጥረ ሥላሴ ከሁለት ቃላት ነው። የመጀመሪያው ሚስጥር የሚል፣ ሁለተኛው ደግሞ ሥላሴ። ሚስጥር ማለት ምን ማለት ነው? የተደበቀ፣ የተሰወረ፣ የተሸሸገ ማለት ነው። ሥላሴስ ማለት ሥላሴ ማለት ደግሞ ሶስትነት ማለት ነው። ስለዚህ ሚስጥረ ሥላሴ ማለት የተደበቀ ወይም የተለየ ሶስትነት፣ ልዩ የሆነ ሶስትነት ማለት ነው። እሺ ምን ማለት ነው? እስኪ እንመልከት። ሥላሴ ማለት እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ ሥላሴ ይባላል። ሥላሴ አንድም ሶስትም ነው እንላለን። ምን ማለት ነው? ሥላሴ በስም በአካል በግብር ሶስት ነው። ምን አልኳችሁ? በስም በአካል በግብር ሶስት ነው። በስም ሶስት ነው ሲባል ምን ማለት ነው? የሥላሴ ስም አብ፣ ወልድ፣ መንፈስ ቅዱስ ይባላል አይደለ? ይሄን ሰምታችሁ ታውቃላችሁ? አብ፣ ወልድ፣ መንፈስ ቅዱስ ስናማትም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን እያልን ነው የምናማትመው። ስለዚህ ሥላሴ በስም ሶስት ነው ማለት ሶስት ስሞች አሉት፣ አብ፣ ወልድ፣ መንፈስ ቅዱስ ይባላል። በአካልስ? በአካል ሶስት ነው ማለት ደግሞ እግዚአብሔር አብ የራሱ የሆነ አካል አለው፣ ወልድ የራሱ የሆነ አካል አለው፣ መንፈስ ቅዱስ የራሱ የሆነ አካል አለው። በአካል ሶስት ነው። ቤተክርስቲያን ስትሄዱ የሥላሴ ስዕል አላያችሁ? እንደዛ ማለት ነው። ስለዚህ ሶስተኛው ደግሞ ልጆች በግብር። ግብር ማለት ምን ማለት ይመስላችኋል? ግብር ማለት ደግሞ ስራ ማለት ነው። ሥላሴ በስራ ሶስት ነው። እግዚአብሔር በስራ ሶስት ነው። አብ የራሱ ስራ አለው፣ ወልድ የራሱ ስራ አለው፣ መንፈስ ቅዱስ የራሱ ስራ አለው። አብ ስራው ምንድነው? አብ አባትነት፣ አባትነት መውለድና ማስረጽ። ማስረጽ ማለት ማውጣት ማለት ነው። ማንን ማውጣት? መንፈስ ቅዱስን ማውጣት። ወልድን ደግሞ መውለድ ነው የአብ ስራው። የወልድ ስራውስ? የወልድ ግብር ምንድነው? የወልድ ግብር ደግሞ ምንድነው ልጆችዬ? የወልድ ግብር መወለድ ነው፣ ልጅ መሆን ነው። የመንፈስ ቅዱስ ግብርስ? መንፈስ ቅዱስ ደግሞ መስረጽ ወይም መውጣት። ከማ? ከአብ። ወልድስ መወለድ ከማ? ከአብ። ስለዚህ በስም በአካል በስም በአካል በግብር ስንት ናቸው ማለት ነው? ሥላሴ ስንት ነው ማለት ነው? ሥላሴ ሶስት ነው ማለት ነው። አብ፣ ወልድ፣ መንፈስ ቅዱስ። በግብር ደግሞ አብ ወላዲ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ሰራጺ ነው። በአካል ደግሞ አብ የራሱ አካል አለው፣ ወልድ የራሱ አካል አለው፣ መንፈስ ቅዱስ የራሱ አካል አለው። ሥላሴ ሶስት ነው። እግዚአብሔር ሶስት ነው እንላለን አይደለ? ሥላሴ ሶስት ነው እንላለን። ደግሞ አንድም ነው እንላለን። ደግሞ በቤተ ክርስቲያን አስተምህሮ ምን ማለት ነው? እግዚአብሔር አንድ ነው። በምን? በመለኮት በባህሪ በህልውና ይህን ዓለም በመፍጠር እግዚአብሔር ሥላሴ አንድ ነው። እንዴት? በመለኮት ሲባል አብን፣ ወልድን፣ መንፈስ ቅዱስን እኩል ናቸው። አብ ወልድን ሲወልደው አብ ወልድን አይቀድመውም። አብ መንፈስ ቅዱስን ሲያሰርጽ ወይም ሲያወጣው መንፈስ ቅዱስን አይቀድመውም። ስለዚህ በመለኮት እኩል ናቸው፣ በባህሪም እኩል ናቸው። በህልውና አብ የነበረበት ጊዜ፣ ወልድ ያልነበረበት ጊዜ፣ መንፈስ ቅዱስ የነበረበት ጊዜ የለም። ሶስቱም እኩል ናቸው። በህልውና እኩል ናቸው። አንድ ብለን ነው የምንጠራው። በአምላክነት አንድ አምላክ አለ፣ አንድ አምላክ አለ። ነገር ግን ስንት ስም አለው? ሶስት። ምን? አብ፣ ወልድ፣ መንፈስ ቅዱስ። ስንት አካል አለው? ሶስት። አብ የራሱ አካል አለው፣ ወልድ የራሱ አካል አለው፣ መንፈስ ቅዱስ የራሱ አካል አለው። ስንት ግብር አለው? ሶስት። አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ደግሞ ምንድነው? ህይወት ነው ወይም ከአብ የወጣ እስትንፋስ ነው። ስለዚህ ልጆችዬ ሥላሴ አንድም ሶስትም ናቸው የምንለው በዚህ ምክንያት ነው። የሚስጥረ ሥላሴ ትምህርት በጣም ሰፊ እና
ብንማረው የማያልቅ ትምህርት ነው። እጹብ በጣም የሚያስገርም የሚያስደንቅ ትምህርት ነው ብለን ብቻ ማቆም ያለብን ትምህርት ነው እንጂ በጣም ሰፊ ነው። ስለዚህ የስላሴን አንድነት ሶስትነት አይተናል ዛሬ። ቀጣይ በሚኖሩ ቪዲዮዎች ደግሞ እንዴት ሶስትና አንድ እንደሆኑ ኖን ንውረድ እያሉ የባቢሎንን ግንብ ወደ አብርሃም ቤት ሶስት ሰዎች ሆነው ሲገቡ ያሉትን በደንብ የምናይ ይሆናል ማለት ነው ልጆች። ለዛሬ ስለ ሚስጥረ ስላሴ ያየነው ትምህርት ይሄን ይመስላል። ቀጣይ በጣም የሚያስገርሙ የሚያስደንቁ ትምህርቶችን ታሪኮችን አዘጋጅቼላችኋለሁ። ይህን ቻናል ሰብስክራይብ እያደረጋችሁ የደወል ምልክቱን ነክታችሁ ቀጣይ የሚለቀቀውን ቪዲዮ ጠብቁ። ስለነበረን ጊዜ አምላካችን ስም የተመሰገነ ይሁን። ወስብሐት ለእግዚአብሔር አሜን።